ኢንሻአላህ የዛሬው ኹጥባ የሚያስታውሰን በሶላት ውስጥ ያሉ ክፍተቶችና ስህተቶች ማለት ነው። እንደሚታወቀው በሶላት ዙሪያ ሁልጊዜ እንተዋወሳለን፣ ግን ሁልጊዜ እንሰራዋለን። ቢሆንም ልንለምደውና ልንይዘው አልቻልንም ማለት ነው። በሶላት ውስጥ ብዙ ጊዜ ክፍተቶች ይታያሉ። በቀን 5 ጊዜ እንደምንሰራው እንደመሆኑ የተለመደ ስራ አልሆነም ማለት ነው። ከምናስተካከለው የምናበላሸው እየበዛ እየታየ ስለሆነ ሶላት ደግሞ ለኛ ከዒባዳዎቻችን ሁሉ ወሳኝ ማስደንዳ ተስፋ የምናደርጋት አምልኮ እስከሆነ ድረስ በጥንቃቄ ልንሰግዳትና ልንተገብራት ይገባል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ማንኛውም ሰው ነገው መልቂያማ መጀመሪያ የሂሳብ የሚደረገው አላህ ጋር የሚተሳሰበው ስለ ሶላቱ ነው። ሶላቱ በትክክል ተመርምሮ ታለፈለት ሌላው በዛው ይከተላል ማለት ነው። ግን ሶላቱ የተበላሸ ከሆነች ሌላውም ቢሆን በዛው ነው የሚቀጥለው የሚችለው ስላሉ ሶላት ላይ ትኩረት ማድረግ ይገባናል ማለት ነው። ሶላት ብዙ ክፍተቶች ይገኙባታል። ከዛ ውስጥ አንደኛው ጡማኢና ማጣት ማለት ነው፣ መረጋጋት። በጣም ሶላት ውስጥ ሲገባ ልቡ የሚሸበር ልክ ውጭ ቶሎ ድረስ የተዋለ የሚመስል ሰው አስተጋገን የሚሰግዳል ማለት ነው። ይሄ ተገቢ አይደለም፣ ሶላትን ያበላሻል ማለት ነው። ከምንቆምበት ሰዓት ጀምረን ፈርዶች ምትንሰራ በጥንቃቄ ተረጋግተን መቼም ኢማሙ ታሰላመት ወተና አንሄድም። ምን ያህል ብንቸኩል እንኳን ቀልባችን ቢንጠለጠልም ከተከተልከው ኢማሙ ካሰላመት አንተ ወተህ ልከን አትችልም ማለት ነው። እና ያን ታሳቢ በማድረግ ምን ቸኩለዋለሁ መቼም ኢማሙ ካሰላመተ ወጥቻ አልሄድም የሚለውን ታሳቢ አድርገን መረጋጋት ያስፈልጋል ማለት ነው። ነብያችን ዓለይሂ ሰላቱ ወሰላም አንድ ጊዜና መስጂድ ገቡ። የሆነ ሰው እየሰገደ አዩት። ከዛ ሰው ሲያበቃ ወደ እሱ መጣና ሰላም አለይኩም አላቸው። ወአለይኩም ሰላም ካሉ በኋላ ተመለስና ስገድ፣ የሰገድከው ሶላት ትክክል አይደለም ማለት። አሁንም ሄደና ሰገደ፣ መልሶ መጣ። አሁንም ተመለስና ስገድ አሉት። ሁለተኛ ደግሞ ሰገደ። ከዛ ሰው ሲመጣ ደግሞ አሁንም ከልና ተመለሰ ስገድ፣ ሶስተኛ ሰገደ ማለት። እዛ መጨረሻ ላይ ምን አለ? ያ ረሱላህ አላቸው፣ እኔ ከዚህ የበለጠ አሳምሬ መስገድ አልችልም፣ ወይ የተበላሸ ነገር አለ ንገሩኝ እንጂ ከዚህ የበለጠ ምንም ማሳመር አልችልም አላቸው። ከዛ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉት? ወደ ሶላት ታስብ መጀመሪያ በደንብ አድርገህ ወደ ሆነ አዳርሰህ ወደ አድርግ አሉት። ከዛም አቅጣጫን ይዘህ ቂብላን ይዘህ አላሁ አክበር ትላለህ። ከዛም አንተ ዘንድ ያለውን የሐፈዝከውን ቁርአን ትቀራለህ። ከዛ ሩኩዕ ታደርጋለህ ሐታ ተጥመኢነ ራኪዓን። ነጥብ ላይ ነበር ማለት ነው። ሩኩዕ ስታደርግ በደንብ ሆነህ እርጋ ማለት አለብህ እዛ ማለት ነው። መጎንበስ ሳያስታውቅ ቶሎ ቀጥ ትላለህ ማለት ነው። ይህ ከሆነ ሶላቱ ትክክል አይደለም። ይህ ሷሃባ 3 ጊዜ ሰግዶ ሶላትን ትክክል አይደለም የተባለበት ዋነኛው ሩኩዕ ላይ ሱጁድ ላይ አይረጋጋም ነበርና ነው ማለት ነው። አንዴ ሱጁድ አድርጎ ወደ ሁለተኛው ሲመለስ ቶሎ ይደግማታል። ይሄን አሁን ቆን ቀጥ ሳይል ማለት ነውና የመጀመሪያው ጡማኢና መረጋጋት፣ በሁሉም በመቆም በሩኩዕ በሱጁድ መካከል መቀመጥ፣ ይህ ሁሉ ጡማኢና ፈርድ ነው። አንዷ ተቀረች ሶላቱን ያበላሻልና ተረጋግተን ሶላታችንን መስገድ ያስፈልጋል ማለት ነው። ለዱንያ እኮ 24 ሰዓት ሙሉ 12 ሰዓት ሙሉ ተገትረን እየዋልን ነው ታንሳለች ማለት ነው። እና አሁን እንዲገዛ ሰው ይመጣል ይገል እየጠበቅ እግራችን እስከሚያምጥ ድረስ ቅጣችን እስከሚቆረቁረን ተቀምጠን እና ቆመን እንውላለን ማለት ነው። ግን 5 ደቂቃ ለማይፈጅ ፈርድ ሶላት ቀልባችን ውጭ ተንጠልጥሎ የምንሰገው ሶላት ትክክል አይደለምና ይሄንን ልናስተካክል ይገባል ኢንሻአላህ ማለት ነው። ወሚነል ሙኻለፋት አሁንም ከስተቶች አንደኛው ተስቢቁ ፊዕለ ሶላት ከመጀመራችን በፊት የሚቀድም ማለት ነው። እሱ ምንድነው? ሶላትን ከወቅቷ ማቆየት ወይንም ማስቀደም ማለት ነው። አስቀደም ላይ እንኳን ብዙም አንሽቀዳደምም፣ ግን ከወቅቱ ማሳፈር ማቆየት ማለት ነው። ካሁን እጅና ረመዘል ሙላት እጅና ተደዘላ ላጠናቃት እየተባለ የወቅቱ ተዋወጣ በኋላ ሶላት መስገድ ይሄ ሐራም ነው ማለት ነው። በጣም ትልቅ ወንጀል ነው። ነብያችን ዓለይሂ ሰላቱ ወሰላም አንዲት አስር ሶላት ያመለጠችው ሰው እንዳንደ ንብረቱን፣ ቤተሰቡን፣ ሚስቱን፣ ልጆቹን ሁሉ ያጣ ያህል ይቆጠራል ብለው ከመልከቱ። አንድ ሰው እሱ ብቻ ቢቀራውን ያንደ ንብረቱ ጠፍቶ ያንደ ቤተሰቡ ጠፍቶ አንድ ሰው እሱ ብቻ ቢቀር ምን ያህል ከስራት ውስጥ ነው የወደቀው ዱንያ ላይ ማለት ያን ያህል ይቆጠራል ማለት ነው። አንድ ሶላት አንድ ታሱር ያመለጠችው እና ስለዚህ አሱር ላይ በጥንቃቄ ሰላት ታሻፈለን ከአሱር ሰላት ያዘናጋም በወቅቱ ሁሉም አሁን ሰዓት የለም ሞባይል የለም በምንም ወቅቱ መግባትና አለመግባቱ የሚምታታበት ሰው የለም ማለት ነው። እና እንደገባ መጀመሪያ ሶላታችንን ሰግደን ወደ ስራችን መግባት ነው ያለብን ማለት ነው። ወሚነል አኽጣኢ ሻኢዓ ሙሳቢቀቱል ኢማም። አሁንም ሁሉም ሰው ዘንዳ የሚገኝ የሆነ ስህተት ኢማምን መሽቀዳደም ማለት ነው። ኢማም መሪ የተደረገው መቼም ሊመራ ነው ማለት ነው። ተከታይ ነው ስሙ፣ ተከትሎ መስራት ነው ያለበት እንጂ የሚመራውን አካል እሱ መሪ ልሁን ማለት ይሄ ስህተት ነው ማለት ነው። ሩኩዕ ላይ ቀድሞ ሩኩዕ ማድረግ ኢማሙ ቀጥ ሳይል አስቀድሞ ቀጥ ማድረግ ማለት
ወደ ሱጁድ ከመውረዱ በፊት ቀድሞ እሱ መውረድ ወይም አብሮ መስራት ይሄን ሁሉ ስህተት ነው ማለት። ሷሃቦች ረድዋኑላሂ ዐለይሂም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታሩቁ ቀጥ ብለው ሱጁድ ሲወርዱ የእሳቸውን ግንባር መሬት መደፋቷን ካናረጋግጥ ተቆምንበት ዘንበል እንዳንልም ነበር። እኛ ግን ገና ነቅ ሲል አብረን እንወርዳለን። አንዳንዱ ደግሞ ቀድሞ ከኢማሙ በፊት ምድር የሚነካለ ማለት ነው። ይህ ስህተት ነው፣ ስርዓት ያበላሻል ማለት ነው። ወደኋላ መጎተትም አያስፈልግም፣ መሽቀዳደምም አያስፈልግም። ኢማሙን እየተከተሉ እሱን እየተከተሉ ነው የሚሰራው ሶላት ይሰገድ ማለት ነው። ይህ ካልሆነ ኢማሙ መሪነቱ ቀንቶ ተከታይ ሊሆን ነው። በቦታ ብቻ ነው እሱ ኢማም የተባለው እንጂ ማለት ነው። ሌላኛው ስህተት እንግዲህ ነብያችን አለይሂ ሰላቱ ወሰላም አንድ ሰው ሱጁድ በሚወርድበት ሰዓት 7ቱ የሰውነት ክፍሎቹ ምድር መንካት አለባቸው ተብሏል። ከነዛ የተወሰነውን የሚያስቀር ከሆነ ሶላቱ ትክክል አይሆንም ማለት ነው። ለምሳሌ ግንባራችን አፍንጫችን ጀምሮ 2 እጆቻችን እና 2 ጉልበቶች እና 2 ጫሞቻችን 7 ይሆናሉ። በድምሩ ምድር መንካት አለባቸው ማለት ነው። አንድ እግሩን አንጠልጥሎ የሚሰግድ ከሆነ ወይም አንድ እጁን ሰጥቶ እንዲያርግ ወይም የሚሰግድ ከሆነ ይሄ ትክክል አይደለም ማለት ነው። 7ቱም የሰውነት ክፍሎች ሱጁድ ስናደርግ ምድር መንካት አለባቸው ማለት ነው። እንደውም ሲጀመር ጀምሮ አንድ እግሩን አንጠልጥሎ ወይም አንድ እጁን አንጠልጥሎ የሚሰግድ ከሆነ ሶላቱ ትክክል አይደለም ተብሏል ማለት ነው። ይሄንን ጥንቃቄ ልናደርግ ይገባል ኢንሻአላህ። ወሚነል ሙኻለፋቲ ወልአኽጣእ አሁንም ከስህተቶች ጀምሮት ምንድነው አለቲ ቱቂሩ ሶላትን የምታበላሽ የሆነች ሶላት ያለፈው ሰው ኢማሙ አንድ ረካ ሰግዶ ወይም ሁለቱም ሰግዶ የተወሰነ ጀማዓ ያለፈው ሰው መጥቶ ሲከተል ኋላ ያን ያለፈውን ነገር ሲያወጣ ኢማሙ ታያሰላምት ቀድሞ መነሳት ማለት ነው። ይሄ ስህተት ነው። አንዳንድ ክታቦች ይፈቀዳል ቢሉን ኢማሙ ወደ ሁለቱም በኩል አሰላሙ አለይኩም ሳይል በፊት ያመለጠህን ተነስተህ መስገድ አይቻልም ማለት ነው። ያ ከሆነ ኢማሙን ተለይተዋል። ይሄ አይሆንም። ሁለቱንም ሰላምታዊ ታሰላመተ በኋላ ተነስተን ያመለጠን ሶላት እንደገና እንሰግዳለን እንጂ ቀድሞ ለመውጣት ሰው ትቶኝ እንደሄድ በማለት ገና ኢማሙ ካሰላመተ አንተ ተነስተህ እንደውም እሱን ቀድሞ የሚጨርስ ሰው አለ ማለት ነው። ገና ኢማሙ ሰላም አለይኩም ቢለው ሳይደርስ በፊት ያኛው ቆሞ ያመለጠውን ሰግዶ አታያቱን ቀርቶ እኩል አብሮ ያሰላምታል ማለት ነው። ምን አይነት ሶላት ሊሆን ነው ይሄ? እና ኢማሙ ካሰላመተ በኋላ ያመለጠንን ተነስተን የምንሰግደው ማለት ነው። እና ኢንሻአላህ እንደዚህ ነገሮች ማስተካከል አለብን። ሌሎች ብዙ ክፍተቶች አሉ። እነዛን ቀስ በቀስ እያስተካከል መተግበር አለብን። ሶላት ቀላል አይደለም። ከሁሉም ሰው ለሁሉም የጋራ የምንሰራት ሀብታም አይል ዲሃይል ምስኪን አይል ደካማ አይል ቡርጣ አይል የጋራ ኢባዳ ቢኖረን ሶላት ነውና እሱን በጥንቃቄ መስራት ይገባናል። ተጠቃሚ ልንሆን ዘንድ ማለት ነው።